ሰላም እንዴት ናችሁ? የሙና ፒክቸር ቻናል ተከታታዮች፣ ዛሬ ምርጥ የሆኑ 5 የኮሌጅ ላይፍ የህንድ ፊልሞችን እናያለን። ቪዲዮን ላይክ በማድረግ ጀምሩ። አምስተኛ በ2018 የወጣው 96 የተሰኘው ፊልም ሲሆን ፊልሙ ከ22 ዓመት በኋላ በትምህርት ቤት የድሮ ተማሪዎች የሚገናኙበትንና የሁለተኛ ደረጃ ትምህርት ቤት ፍቅረኛሞች የነበሩትን ራም እና ጃኑ የተባሉትን ሰዎች የህይወት ጉዞ ያሳየናል። ከረጅም ጊዜ በኋላ እንደገና ሲገናኙ የተቀበሩ ስሜቶች፣ ናፍቆትና ያልተፈቱ ጉዳዮች እንደገና ይነሳሉ። ይህም የፍቅርን የናፍቆትንና የጣፍንታን ፍለጋ ያሳየናል። እንዲሁም በፊልም ውስጥ የሁለቱ ጓደኛሞች የልጅነት ትውስታዎች፣ ያልተነገረ ፍቅርና የጊዜ ለውጥን ያሳየናል። አራተኛ በ2023 የተለቀቀው ረንጋ ረንጋ ቪባሃ ቫንጋ የተሰኘው ፊልም ሲሆን ፊልሙ ኮሜዲን፣ ፍቅርንና ድራማን ከኮሌጅ ህይወት ጋር በማዋሃድ ያሳየናል። ራቪ እና ራዳ ከሀብታም ቤተሰቦች የመጡ የልጅነት ጓደኛሞች ናቸው። ሆኖም በልጅነት አለመግባባት ከመካከላቸው ክፍተትን ይፈጥራል። አድገው ወደ ኮሌጅ ሲገቡ እጣ ፈንታ ያለማቋረጥ አንድ ላይ ያመጣቸዋል። ይህን ያልተፈቱ ስሜታቸውን እንዲጋፈጡ ያስገድዳቸዋል። ፊልሙ በአጠቃላይ የቤተሰብ ትስስርን በማጠናከርና እውነተኛ ፍቅር በማግኘት ላይ የሚያተኩር ልብ የሚነካና አዝናኝ የኮሌጅ ህይወት ላይ የሚያተኩር ምርጥ የፊልም ታሪክ ነው። ሶስተኛ ላይ ያስቀመጥኩት በ2022 የተለቀቀውን ዶን የተባለው ፊልም ነው። ታሪኩ የሚያጠነጥነው ቸክራፋቲ የተባለ ወጣት ላይ ሲሆን ቸክራፋቲ በትምህርት ላይ ፍላጎት የሌለውና ሁልጊዜ ችግር የሚፈጥር ተማሪ ነው። ትምህርቱንም እንዲያጠናቅቅ አባቱ ከፍተኛ ጫና ያደርግበታል። ዶን በጓደኝነት በፍቅር ጉዳዮችና በተከታታይ አስቂኝ ጥፋቶች በተሞላው ትርምስ በበዛበት ጀብ ውስጥ ህይወቱን ሲያሳልፍ ቀስ በቀስ ስለ ኃላፊነት፣ ለትምህርት አስፈላጊነትና ራስን ማንነት ስለማግኘት ጠቃሚ የህይወት ትምህርቶችን ይማራል። ዶን በአጠቃላይ ሲታይ የኮሌጅ ህይወትን ጫናዎችና በራስ መንገድ ስለማግኘት የሚዳሰስ እንዲሁም ብዙ አስቂኝ ትዕይንቶች ያሉት ምርጥ ፊልም ነው። በሁለተኛ ደረጃ ላይ የምናገኘው ደግሞ በ2002 የወጣውን ራውዲ ቦይስ የተሰኘው ፊልም ሲሆን የፊልሙ ታሪክ የሚያጠነጥነው አክሼ የሚባል የመጀመሪያ ዓመት የኢንጂነሪንግ ተማሪ ካቪያ ከምትባል የህክምና ኮሌጅ ተማሪ ጋር ፍቅር ይዟል። ነገር ግን በህክምና ኮሌጅ እና በኢንጂነሪንግ ኮሌጅ መካከል ያለው ፉክክርና ግጭት ለፍቅራቸው ስጋት ሲሆንባቸውና የሚያጋጥማቸውን ተግዳሮቶች ያሳየናል። ፊልሙ በኮሌጅ ላይ ያለን የወጣቶች ነፃነትን፣ የፍቅር ታሪክንና የትምህርት ስርዓትን በደንብ አብራርቶ ያሳየናል። አንደኛ ላይ ያስቀመጥኩት በ2004 የወጣውን አቪዬሽን የሚለው ፊልም ሲሆን የፊልሙ ታሪክ የሚያጠነጥነው 3 ወጣቶች የኢንጂነሪንግ ትምህርታቸውን ለመከታተል ወደ ቤንግላሩ ከተማ ይመጣሉ። ግን ከትምህርት ቤታቸው ላይ ከአንድ ጋንግ ጋር ይጋጫሉ። እነሱ እንዲረዳ የአካባቢው የጋንግ መሪ ጋር ይሄዳሉ። ከዚያም የጋንግ መሪ የሆነው ረንጋ የተባለው ሰው እርዳታ ይጠይቃሉ። እሱ እነሱ ሲረዳቸው እና ወደ ግሩፑ ሲቀላቀሉ የሚደርስባቸው የትምህርት ቤት ተጽዕኖ ያሳያል። ፊልሙ የወጣትነትን ጉልበት፣ የወዳጅነትን ዋጋን፣ የጥቃት ተጽዕኖንና የህይወት ተረምስን በሚዳስስበት ጊዜ ተመልካቾች በሳቅና በድርጊቶች የሚማርክ ነው። ፉአድ ፋሲል የረንጋ የተሰኘውን ገጸ ባህሪ በመወከል ድንቅ ትወናን አሳይቶናል። እንግዲህ ተመልካቾች የእነዚህን ፊልሞች አይታችሁ እንደምትዝናኑባቸው ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።